ኑሯቸውን ለማሸነፍ የራሳቸውንም ሆነ የቤተሰባቸውን ሕይወት ለመለወጥ ብዙ የኢትዮጵያ ወጣቶች ከኢትዮጵያ ተነስተው ኬንያ በመግባት ታንዛኒያ፣ ማላዊ፣ ሞዛምቢክና ዚምባብዌን በማቋረጥ ወደ ደቡብ አፍሪካ ይሰደዳሉ። በኢትዮጵያ ያለው የኑሮ ጫና እንዲሁም ከስራ ማጣት የተነሳ ከ80% በላይ የሚሆኑ ወንዶች ለስደት ይዳረጋሉ። በተጨማሪም በኢትዮጵያ ያለው የሥራ እጥረት ጋር ተያይዘው ከደቡብ ኢትዮጵያ በተለይም ከሀዲያና ከከምባታ የተወጣጡ ወጣቶች ከፍተኛ አደጋ በሚከሰቱ ቦታዎችን በማቋረጥ ነገያቸውን በኢኮኖሚ ብሩህ ለማድረግ ስራትንና ዘራፊዎችን ሞትን አልፈው ወደ ደቡብ አፍሪካ ይሰደዳሉ። የኢትዮጵያ ወጣቶች በብዙ ዋጋ መክፈል ውስጥ አልፈው በሰላም ደቡብ አፍሪካ ቢገቡም በመንገድ ላይ አምልጦ ከመጡት ገዳይ ከሆኑ ዘራፊዎች እኩል ከባድ እንግልት በደቡብ አፍሪካ ያጋጥማቸዋል። ኑሯቸውና ሕይወታቸው የድመትና የአይጥ ነው። ብሔርተኛው የሶዌቶ ተወላጅ ኒላኒላ ዴላሚን ኦፕሬሽን ዱዱላ የተባለውን ድርጅት በደቡብ አፍሪካ ሶዌቶ ውስጥ ሰኔ 2021 የመሰረተ ሲሆን ዓላማውም በሕገወጥ መንገድ የሚገቡ ስደተኞችን መቆጣጠር እንደሆነ ይነገራል። ኋላም ከጓደኞቹ ጋር ባለመግባባት የፖለቲካ ፓርቲ መስርቶ ከንቅናቄ ወጣ። ከእርሱም በኋላ ከ2023 ጀምሮ ድርጅቱ በፓርቲነት የተመዘገበ ሲሆን በአሁን ሰዓት ዛንዲሌ ደቡላ እንደ ብሔራዊ መሪ ሆና ትመራለች። የአንድ የሌላ ፓርቲ ባለስልጣን በአንድ የቴሌቪዥን ጣቢያ ቀርቦ ደቡብ አፍሪካውያን ለውጭ ዜጎች ምንም አይነት ጥላቻ የላቸውም፣ ኦፕሬሽን ዱዱላ የወንጀለኞችና የአንዳንድ ሚኒስትሮች ጋር ተመሳጥሮ የመሰረቱት ድርጅት ነው በማለት ተናግሮ ነበር። በአገሬ ዙሉ ቋንቋ ዱዱላ ማለት መክፋት፣ ማጥፋት፣ ማባረር የሚል ትርጉም አለው። የዱዱላ መስራች ኒላኒላ ከለቀቀ በኋላ ወደ መሪነት የመጣችው ዛንዲሌ ዳቡላ ለብዙ ሺህ ሰዎች ሞትና ለሚሊዮን ብሮች ውድመት ምክንያት ሆናለች። ስደተኞች በመንግሥት ተቋማት ውስጥ ፈጽሞ እንዳይገቡ አጥብቃ ትቃወማለች። በደቡብ አፍሪካ እንደ ዶሮ ለሚታረዱ ኢትዮጵያውያን ጀርባ እጇ እንዳለበት ግልጽ ነው። ከዚህም የተነሳ የበርካታ ኢትዮጵያውያን አስክሬን ወደ ቦሌ ኤርፖርት ይጎርፋል። ይህ በደቡብ አፍሪካውያን የሚደረገው ግድያ በጥቁሮች ላይ ያነጣጠረ ነው። ነጮች በገዛ ሀገራቸው እንደወደዱ ሲኖሩ የሚነካቸው የለም። ነጮች የሚገቡበት ሬስቶራንት ውስጥ ደቡብ አፍሪካውያን በፍጹም አይገቡም። አሁን በአገሪቱ የተለያዩ ከተሞች እየተካሄደ የሚገኘው ተቃውሞ ሰነድ የሌላቸው የሌሎች ሀገራት ዜጎች በቀጥታ እንዲወጡ የሚጠይቅ ነው። ተቃውሞው ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተባሉ ቡድኖች ይመሩታል። ከዚህም በተጨማሪ በአገሪቱ ዕውቅና ያላቸው የፖለቲካ ፓርቲዎችም ተሳትፎበታል። ተቃዋሚዎቹ ለሚያደርጉት የተቃውሞ እንቅስቃሴ የተለያዩ ምክንያቶችን ያነሳሉ። የወንጀልና አደንዛዥ ዕፅ መንሰራፋት፣ በዋናነት ደግሞ የዜጎችን የሥራ ዕድል መሻማት ተጠቃሽ ናቸው። ይህ በአገራችን ውስጥ ሽብርተኝነትን የሚፈጥር አደጋ ነው። ምክንያቱም እነዚህ ሕገወጥ ስደተኞች የታጠቁ ናቸው። ከቀናት በፊት አሰሳ ስናደርግ በርካታ ተተኳሽ አግኝተናል። እነዚህ ሰዎች የታጠቁና አደገኞች ናቸው። ወደ አገራቸው ከሚመለሱ እዚሁ መሞትን እንደሚመርጡ ይናገራሉ። ለዚህ ነው ለተቃውሞ የወጣ ነው። እኛ በእነዚህ ሰዎች የሚደርስብንን ማንም አገር አይታገስም። ቦዘና ይሉናል፣ ደደብ ይሉናል። ማንም አገር ይህንን አይታገስም። ተዋርደናል። አሁን በቃ ብለናል። በጣም ሩሩ ሰዎች ነን። ስለዚህ አሁን በቃ ብለናል። So we say enough is enough. We are happy to be called xenophobic as South Africans. መጤጠል በመባላችን ደስተኞች ነን። ማንም ሰው መጤጠል እንደሆን ከተሰማው ሀገራችንን ለቆ ይውጣ። ምክንያቱም በምትጠላ ሀገር ልትኖር አትችልም። በማትወዳት ሀገር ልትኖር አትችልም። ህዝቧን በምትጠላበት ሀገር ልትኖር አትችልም። ደቡብ አፍሪካ መጤጠል ናት ካሉ ማውራትም ራሱ አያስፈልግም። መውጣት ነው ያለባቸው። በምታደርገው ነገር ደስተኛ ባልሆንክባት ሀገር ለምን ትኖራለህ? ደቡብ አፍሪካውያን አሁንም ነፃ መሆናቸውን ቢያውጁም በኢኮኖሚ ረገድ በቀኝ ግዛት እየተገዙ ይገኛሉ። ከዚህም የተነሳ የሀገሪቱ መንግስትም ሆነ ኦፕሬሽን ዱዱላ ፊታቸውን ወደ ስደተኞች አዙረዋል። ሰሞኑን የተከሰተው የአራት ኢትዮጵያውያን ግድያ ደግሞ
አመጽ አስነስቷል። ይህ በኢትዮጵያውያን ላይ የተቃጣ ግድያ ከ10 ዓመት በላይ ሆኖታል። ሰርተን እንኑር ያሉ 4 ኢትዮጵያውያን አገር ሰላም ነው ብለው ደፋ ቀና እያሉ ባሉበት የደቡብ አፍሪካ ወረበሎች ሕይወታቸውን ነጥቀዋል። ከግድያ ባሻገር ሀገራችንን ለቆ ይውጡልን በማለት አመጽ እየቀሰቀሱ ይገኛሉ። በዚህ ውስጥ የኢትዮጵያ ኤምባሲ እርምጃ እየወሰደ ቢሆንም የማህበረሰቡ አባላት ግን ውጤታማ የሆነ ዲፕሎማሲያዊ ጥበቃ እንደሌለ በመጥቀስ ከፍተኛ ትችት ይሰነዝራሉ። እናም በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ኑሮ እጅግ አደገኛ ነው። ስደትን ለማስቀረት ኢትዮጵያውያን ምን ማድረግ ይጠበቅባቸዋል? ለዚህ ጥያቄ የአንበሳውን ድርሻ ወስዶ መመለስ ያለበት የኢትዮጵያ መንግስት ነው። በመቀጠል እያንዳንዱ ዜጋ የበኩሉን መወጣት አለበት። ስደትን ለማስቀረት ሀገራዊ ሰላምና ጸጥታን ማረጋገጥ፣ ግጭቶችን በሰላማዊ መንገድ መፍታት፣ ሀገራዊ አንድነትን ማጠናከርና መልካም አስተዳደርና ፍትህን ማስከበር፣ በወጣቶች ላይ ኢንቨስት ማድረግ፣ ሙስናን መዋጋትና የሕግ የበላይነትን ማረጋገጥ ከብዙዎች ጥቂቶቹ ናቸው። የሃይማኖት አባቶችና መሪዎች ፈጣሪ ይህችን ምድር እንዲጎበኝ በጸሎታቸው መማጸን ይገባቸዋል። በእግዚአብሔር ፊት ነው ምነግራችሁ። አሁንም ደግሜ ምነግራችሁ ምናልባት አሁን እየጸለይን በመላው ሳውዝ አፍሪካ ያሉ ወገኖቻችን ከዚህ ከኢትዮጵያ ወጥቶ ሲሄዱ ቤተሰብን ለመለወጥ እናት አባትን ለመለወጥ ነው የሚሄዱት። በጣም የስቃይ የሰቆቃ ህይወት ነው የሚኖሩት። አሁን ሰሞኑ እንደ ዶሮ እንደሚታረድ በየቦታው እየታረዱ እየተገደሉ ደማቸው እየፈሰሰ ነው የምናየው። እግዚአብሔር በብዙ ባርኳቸዋል፣ ግን የሚኖሩት የስቃይ የሰቀቀን ህይወት ነው። ዛሬ ለነሱ መማለድ አለብን። ትዝ ይላችኋል ቃየል አቤልን በቅናት ተነስቶ ገደለ ይላል። የአቤል ደም በእግዚአብሔር ፊት ጮኸ ይላል። ጮኸ፣ በእግዚአብሔር ፊት ደሙ ጮኸ። እግዚአብሔር ሮጦ ወደ ቃየል መጣ። ቃየል አለው ለምንድነው ፊት የጠቆረ አለው። ምንድነው ያደረከው ብሎ ሲጠይቀው ምንድነው ወንድምን ይፈጸምክበት ብሎ ሲጠይቅ እኔ ወንድሜ ጠባቂ አይደለም ማለት። አያችሁ ለካ እግዚአብሔር ወንድማችን እንድንጠብቅ ይፈልጋል። እግዚአብሔር ወንድምን የምትጠብቀው አጥር ሰርተ ሳይሆን ጸሎት። በዛ ምድር እግዚአብሔር ምድሪቱን አሳልፎ ሰጥቷቸው እንደ እንጀራ እየበሉ እየጠጡ ግን እርስ በራስ ይገዳደላሉ። አንዱ አንዱን ያስጠቃል። ይሄ ደም ይጮሃላ በእግዚአብሔር ፊት። አንተ ወንድምን ገድለ እንዴት ሰላም ትተኛል? አንተ ወንድምን አርድ እንዴት ጸጥ ብለህ ትተኛል? ደሙ ይጮሃል። ስለፈሰሱ ወንድሞቻችን ደም ዛሬ እኛ እንቃተት። እየሰማችሁ ነው? እና የሚገርማችሁ ነገር በጣም የተሰጠ ምድር ነው፣ ግን የፈሰሰ ብዙ ደም አለ። ደም ሲፈስ እግዚአብሔር ዝም አይልም። ደም ምድር ላይ መፍትሄ ቢያጣ ሰማይ መፍትሄ አለው። ጮኸ። እግዚአብሔር መጣና እንደዚህ ያለው ቃየል ኃጢአት በደጅህ ታደባለችና እንዳትነክስብህ ምን በለባት አለ እግዚአብሔር፣ ንገስባት አለ። ዛሬ በዚህ ያላችሁ አባቴ ብሩካኖች አንድ ጸሎት ልንጸልይ ይፈልጋል። በዚህ ምድር ውስጥ ያሉ ንጹሃን የሰው ቤት የሰው ሱቅ ተቀጥሮ የሚሸጡ በወር የሆነች ሳንቲም የላኩ ቤተሰብ የሚደጉሙ እንደ ተራ እግዚአብሔር በክብሩ የፈጠረውን ክብሩን ነፍስ እንደ ተራ ሰይጣን እያጨደ ነው ያለውና አንድ የልብ የሆነ ንስሐ እንገባለን። ለዛ ምድር በአረብ ሀገር ለሚሞቱት፣ ከፎቅ ራሳቸውን ለሚጠሉት፣ በሊቢያ የሄዱ በባህር ለሚበሉ ኤርትራውያን፣ ኢትዮጵያውያን ዛሬ በዚህ እንማልዳለን። አይመችም ተንበርክከን በእግዚአብሔር ፊት በመላው ሳውዝ አፍሪካ ላሉ ወገኖቻችን አረብ ሀገር ላሉ ወገኖቻችን፣ በእስራኤል ላሉ ወገኖቻችን፣ በመቀሌ ላሉ ወገኖቻችን እግዚአብሔር ምድራችን እንዲፈውስ፣ እግዚአብሔር ትውልዳችን እንዲፈውስ እስቲ ንስሐ እየገባን ለሁለት ደቂቃ እንጸልያለን። ንስሐ እየገባን ይዘናቸው እንቅረብ። አንተ ድረስላቸው። እናትና አባት አይደርስም፣ ቤተሰብ ማይደርስበት ሩቅ ሀገር ነው ያሉት። ጌታ ሆይ አንተ ጣልቃ ግባ። በቃ በል፣ ደም አይፍሰስ። በቃ በል በለሆላ አዛኖኪያ ሁሉ ሰው በእግዚአብሔር ፊት እየተናዘዘ ይጸልያል። እኔና የአባቴ ቤት በድለናል አለ። ማን ነው የሚጸልይ ዛሬ በእግዚአብሔር ፊት? ከዚህ ባሻገር ህገወጥ ስደትን ለማስቀረት የሃይማኖት መሪዎች ሚና እጅግ ከፍተኛ ነው። ሰላምን በመስበክ ለወጣቱ ተስፋን መስጠትና ማበረታታት፣ በቤተ ክርስቲያን በመስጊድና በሌሎች የሃይማኖት ተቋማት በስራ ዕድል ፈጠራ፣ በሙያ ስልጠናና በኢኮኖሚ ድጋፍ በማድረግ ማህበረሰባቸውን መደገፍ ይጠበቅባቸዋል።
እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ።